بالعالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. ውድና የተከበራችሁ የዚህ ቻናላችን ቴሌግራም ታዳሚዎች ባላችሁበት ቦታ የአላሁ ሱብሓነሁ ወተዓላ ሰላምና እዝነት በእናንተ ላይ ይሁን ብለናል። ኢንሻአላህ ዛሬ የምንጀምረው በአላሁ ሱብሓነሁ ወተዓላ ፍቃድ ሽሩጡ ሶላቲ ወአርካኑሃ ወዋጅባቱሃ የሼኽ መሐመድ ብን አብዱል ወሃብ ኪታብ ነው። طيب ቢስሚላህ በአላሁ ሱብሓነሁ ወተዓላ ስም አርረሕማን እጅግ በጣም አዛኝ አርረሂም እጅግ በጣም ሩህሩህ በሆነው በጌታችን ስም እገዛን እና እርዳታ ፈልገን እንጀምራለን መቅራት ማለት ነው። ሽሩጡ ሶላቲ ሽሩጡ መስፈርቶች፣ አሶላቲ የሶላት መስፈርቶች ትስዓቱን ዘጠኝ ናቸው። አንደኛ አልኢስላሙ እስልምና ነው። አንድ ሰው እስልምናን መቀበል አለበት፣ ሙስሊም መሆን አለበት ከመስገድ በፊት። ሁለተኛው ወልዐቅሉ አእምሮ ነው፣ ጤናማ አእምሮ መኖር ነው። ሶስተኛ ወተምይዝ ለአቅመ አዳም መድረስ ነው። አራተኛ ወረፍዑ ማንሳት ነው። አልሐደት ቆሻሻን ማንሳት ነው። ረፍዕ ማለት ማንሳት፣ አልሐደት ቆሻሻ። ይሄ ምንድነው? ወዱ ማድረግ ማለት ነው። አምስተኛ ወኢዛለቱ ነጃሰቲ ወኢዛለቱ ማስወገድ ነው። አነጃሰቲ ነጃሳ የሆኑትን ነገራቶችን ማስወገድ ማለት ነው። ስድስተኛ ወሰትሩ ወሰትሩ መሸፈን ነው፣ መደበቅ ነው። አልዐውራ እፍረተ ገላን መሸፈን ማለት ነው። طيب ሰባተኛ ወድኹሉ መግባት ነው። አልወቅቲ የሶላት ወቅት መግባት ነው። ስምንተኛ ወስትቅባሉ መቅጣጨት ነው። አልቂብለታ ወደ ቂብላ መቅጣጨት ነው። ዘጠነኛ ወንያ ንያ ማድረግ ነው። ንያ በልብ ነው። ኢንሻአላህ በሰፊው ምና ይሆናል። الشرط الأول الشرط مسفرت الأول የመጀመሪያ መስፈርት الإسلام እስልምና ነው፣ አንድ ሰው ሙስሊም መሆኑ ነው ብለናል። وضده የእስልምና ተቃራኒ الكفر ክደት ነው። والكافر ከሃዲ ደግሞ عمله የሱ ስራ መርዱዱን ተመላሽ ነው። ወላ تقبل ተቀባይነት አይኖርም። ወላ تقبل አትቀበልም። ሶላት አትቀበልም ኢላ ሚን ሙስሊሚን ከሙስሊም ቢሆን እንጂ ከእስላም ቢሆን እንጂ ማለት ነው። እስልምናን ከተቀበለ ቢሆን እንጂ። እደግምላችኋለሁ ኢንሻአላህ። ወልካፊሩ ከሃዲ ደግሞ عمله ስራው መርዱዱን ተመላሽ ነው፣ ተቀባይነት የለም። ወላ تقبل አትቀበልም። الصلاة ሶላት አትቀበልም ኢላ ቢሆን እንጂ ሚን ሙስሊሚን ከሙስሊም ቢሆን እንጂ ማለት ነው። ወይንም ደግሞ ከአንድ ሙስሊም በስተቀር ያኔ ከሙስሊም ቢሆን እንጂ ነው፣ በስተቀር ሳይሆን ኢላ ቢሆን እንጂ ሚን ሙስሊሚን ከሙስሊም ቢሆን እንጂ አትቀበልም። والدليل ማስረጃ قوله تعالى የአላሁ ሱብሓነሁ ወተዓላ ቃል ነው። ወመን የብተጊ የሚፈልግ ሰው ገይረ ልእስላሚ ከእስልምና ውጭ ያለውን የሚፈልግ ሰው ዲናን በሃይማኖት በኩል ከእስልምና ውጭ ያለውን